የአርጀንቲናው ጀግና ሊዮኔል ሜሲ ከ19 ዓመታት በፊት የ6 ወር ሕፃን የነበረውን የላሚን ያማልን ገላ በሰማያዊ የላስቲክ ገንዳ ውስጥ ሲያጥብ የሚያሳየውና በዓለም ዙሪያ በከፍተኛ ሁኔታ የተሰራጨው ፎቶግራፍ ፍጹም ድንቅ ክስተት መሆኑን ገለጸ። ይህ አስገራሚ ትውስታ በድጋሚ ጎልቶ የወጣው ሁለቱ ተጫዋቾች በመጪው እሁድ በሚደረገው የዓለም ዋንጫ ፍጻሜ ጨዋታ ላይ ሀገሮቻቸውን ወክለው እርስ በርስ ሊጋጠሙ ጥቂት ቀናት ሲቀራቸው ነው። አርጀንቲና ረቡዕ ምሽት እንግሊዝን በማሸነፍ ለፍጻሜው ስትበቃ ስፔንም በበኩሏ ለፍጻሜው በመድረሷ የዓለም ሻምፒዮኗ አርጀንቲናና ስፔን የሚያደርጉት ይህ ታላቅ ጨዋታ የ39 ዓመቱን ሜሲንና የዙፋኑ ወራሽ ተደርጎ የሚወሰደውን የ19 ዓመቱን ወጣት ኮከብ ያማልን ፊት ለፊት የሚያገናኝ ሆኗል። ይህ በ2007 ዓ.ም በወቅቱ የባርሴሎና ኮከብ በነበረው ሜሲና በጨቅላው ያማል መካከል የተነሳው አስገራሚ ፎቶግራፍ ዲያሪዮ ስፖርት ከተባለው የአካባቢው ጋዜጣና ከዩኒሴፍ የበጎ አድራጎት ድርጅት ጋር በመተባበር ለበጎ አድራጎት ቀን መቁጠሪያ የተነሳ የነበረ ነው። ምስሉ ከዓመታት በኋላ በ2024 በያማል አባት አማካኝነት የሁለት አፈ ታሪኮች ጅምር ከሚል መግለጫ ጋር በማህበራዊ ሚዲያ ላይ መለጠፉ ይታወሳል። ሜሲ በኒውዮርክ በተካሄደው የፋናቲክስ ፌስት ዝግጅት ላይ ከታዋቂው የአሜሪካ እግር ኳስ ተጫዋች ቶም ብራዲ ጋር ባደረገው ቆይታ ስለ ምስሉ ተጠይቆ ሲመልስ ያ ፎቶግራፍ ፍጹም እብደት ነበር፣ እርሱ በወቅቱ ሕፃን ነበረ፣ አሁን ደግሞ ፊት ለፊት ልንጋጠም ነው፣ በድጋሚ እጅግ አስገራሚ አጋጣሚ ነው ብሏል። ሜሲ አክሎም ለያማል መልካም ዕድል የተመኘ ሲሆን ያማል በአሁኑ ጊዜ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ መሆኑንና ገና የ19 ዓመት ወጣት በመሆኑ ከፊቱ ታላቅ የወደፊት ሕይወት እንዳለው ገልጿል። ፎቶግራፉን ያነሳው የፎቶ ጋዜጠኛ ጆአን ሞንፎርት በበኩሉ ቀድሞ በዕድል ወይም በዕድል ፈንታ አያምንም እንደነበር አስታውሶ አሁን ግን ይህ አጋጣሚ ከማንኛውም ምክንያታዊ ማብራሪያዎች በላይ በመሆኑ በነገሩ መገረሙን ተናግሯል። የያማል እናት በወቅቱ በከተማዋ በተዘጋጀ የዕድል ሰራሽ ዕጣ በማሸነፏ ምክንያት ልጇ ከሜሲ ጋር እንዲጣመር መደረጉ ሌላው አስገራሚ ክስተት ነው። ሜሲ በ20 ዓመቱ ያገኘው ሕፃን ከ15 ዓመታት በኋላ ለባርሰሎናና ለስፔን ብሔራዊ ቡድን ደምቆ በማውጣት በአሁኑ ወቅት የዓለም እግር ኳስን በአዲስ መልክ እየመራ ይገኛል። አርጀንቲናን ለሁለተኛ ተከታታይ የዓለም ዋንጫ ፍጻሜ የመራው ሜሲ አሁንም በዓለም ላይ ምርጡ መሆኑን እያሳየ ሲሆን ያማል ደግሞ ስፔንን የአውሮፓ ሻምፒዮን በማድረግና ከባርሰሎና ጋር የሊግ ጨዋታዎችን በማንሳት የሜሲን ታሪካዊ አሻራ ለመከተል ቆርጦ ተነስቷል።